5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች። በተደጋጋሚ አንስቼዋለሁ፣ ሰምታችሁ ሊሆን ይችላል። ይሄ ሶሻል ሚዲያ የተደበቀ ባህሪያችንን ያወጣው እንጂ አዲስ ባህሪ ለኢትዮጵያውያን አላመጣም። በአንድ ወቅት በአንድ መንግስት ስርዓት ውስጥ የነበሩ የካቢኔ አባላት ነበሩ እና ከነዚህ የካቢኔ አባላት መካከል አንዷ ሴት በጣም ጠንካራ ነች። ስራዋን አብዝታ የምትወድ፣ በእቅድ የምትመራ፣ ያሰበችውን በተግባር ለማሳየት የምትጥር የምትፍጨረጨር ሴት ናት። ካቢኔዎች ግን ውስጡን ይናደዳሉ። ሴትዮ እያጋለጠችን ነው፣ እየሰራች እያሳየች እኛን እንደማንሰራ ታደርገናለች የሚል የውስጥ ቅሬታ ይይዙባታል እና በአንድ ወቅት አለቃቸው ባሉበት ሪፖርት ሲያቀርቡ እቺ እንስት በሰራችው ስራ አንደኛ የወጣች ስራዋን በደንብ የሰራች ጎበዝ ሴት ናት ትባላለች እና ከነሱ መካከል በዚህ ውሳኔ የተበሳጩ ሰዎች ወደ አለቃቸው ቀረብ ብለው እኛ እኮ የቸገረን አንድ ነገር ነው፣ ይሄ ጉዳይ ቢፈታልን እኮ ሁላችንም ጥሩ ስራ እንሰራ ነበረ፣ ይሄ ችግራችንን ግን እርሶ ቢገነዘቡልን ጥሩ ነው ይላሉ። ምንድነው ችግራችሁ? ብዙ ቂላቂሎች አሉ፣ ብዙ ጅላጅሎች አሉ፣ መለየት አልቻልንም እና ስራዎቻችንን ለጅሎች የሰጠን ነው የሚበላሽብን። የመጀመሪያው ስራ መሆን ያለበት ጅሎችን ከብልሆች መለየት መሆን አለበት። ጅሎችን ከብልሆች ከለየንና ለብልሆች ስራዎቻችንን ከሰጠን ልክ እንደ እህታችን እኛም መልካም ስራ እንሰራለን ብሎ ሐሳብ ያቀርባል። ከዚያም ተጨማሪ እየተባለ ትክክል ነው፣ ችግራችን ይሄ ነው ይላሉ። ያው ታውቃላችሁ ብዙሃን ካሉ መቀበል ልማዳችን ስለሆነ እነዛ አድብተው ተመካክረው ተንኮል እየሰሩ መሆኑን ጊዜ የሚፈታው ቢሆንም ለወቅቱ ግን ተቀባይነት ታገኘ ሐሳቡ። እንዴት እንለይ? አይ ለመለየትማ ከኛ መካከል ብርቷ ሴት እሷ ነች፣ በስራ ያሳየች ሴት ስለሆነች የምታውቀው ሚስጥር ሊኖር ስለሚችል 5 ዋና ዋና ጅሎች፣ 5 ዋና ዋና ቂሎች ለይታ ታምጣ። ከዚያ ትምህርት ወስደን እኛ ስራችንን እናሻሽላለን ይላሉ። ያው እንዳልኳችሁ በርከት ያሉ ሰዎች ናቸው ያደሙት። ሲናገሩ ንግግራቸው፣ ቋንቋቸው ጥሩ ይመስላል። በውስጣቸው የተደበቀው እንዳለ ሆኖ በንግግራቸው ግን መልካም ይመስላሉ። አለቃቸውም ተቀበሉና በይ 5 ጅሎች ለይተሽ አቅርቢ በአንድ ወር ጊዜ ውስጥ አሏት። ተቀብላ ሄደች። እሷ አሁን ወደ ስራ ሄደች። እነዛ ደግሞ ሰራንላት፣ እኛን ስታጋለጥ ቆይታ አሁን ከየት አባቷ ታመጣለች እያሉ መሳቅ ማላገጥ ጀመሩ። ከአንድ ወር በኋላ ጊዜው ደርሶ ሪፖርት አቅርቢ፣ እነዚያን ጅሎች መለየት ከቻልሽ መስማት ማወቅ እንፈልጋለን ብለው ጥያቄ ሲያቀርቡ አዎ ተዘጋጅቻለሁ፣ ለይቻለሁ ትላለች። ይሄ ዜና ሲሰማ ከዚህ ቀደም ካቢኔ ብቻ የሚሰበሰብ የነበረውን በጣም በርካታ ሰዎች፣ የሃይማኖት አባቶች፣ ወጣቶች፣ ሴቶች፣ የሰፈሩ ሰዎች ሁሉ የዚህን ሪፖርት ውጤት ለመስማት መጡ። ሞላ አዳራሹ። በእነሱ ሳያበቃ የሚዲያ ሰዎችን በርከት ብሎ መጡ። ለወትሮ 2-3 ነበር የሚመጣው፣ የዛን ቀን ግን ሰፋ ብለው መጡ እነዚህን 5 ጅሎች ለማወቅ። ከዛ ያቺን እንስት ዝግጁ ነሽ ወይ ስራሽን ጨረሽ ወይ ሲሏት አዎ ጨርሻለሁ፣ ማቅረብ እችላለሁ ሪፖርቱን አለች። ጀምሪ ትባላለች። ስትባል አንድ ሰው ታስጠራለች። አንደኛው ጅል ይሄ ሰውዬ ነው ትላለች። ምን አደረገ ሲሏት ሰረገላ ላይ ቆሞ ሰረገላው እየተጓዘ በውስጡ ፍራፍሬ ያሉት ቅርጫት ተሸክሞ ቆሟል። ለምን ትሸከማለህ ስንለው ሰረገላው እንዳይደክም ፈረሶቹ እንዳይደክሙ ብዬ ነው ተሸክሜ የቆምኩት አለ። ሁሉም ሰው ሳቀ፣ ተደሰተ። ሚዲያውም ደስ አለው፣ ታዛቢውም ደስ አለው። ሳቁ ሁሉ ሄደ። ሁለተኛ ሰው መጣ። ይሄ ደግሞ ሰው ቤት ሰርቶ በቤቱ አናት ላይ ከብቶች
ልክ ጤፍ ሲረገጥ እንደሚረገጠው ጣራው ላይ ከብቶች ሲያስኬድ ተገኝቶ ነው የመጣው። ለምን እንደዛ አደረክ ሲባል በቤት ጣራ ላይ ሳር ስለበቀለ ሳሩ እንዲበሉት ነው። እንግዲህ ሳር ሊበሉ ወጥቶ ያው ቤት ስለሚያፈርሱ ሰው ሁሉ ሳቀ። እስካሁን ደስታ ነው፣ ፌሽታ ነው፣ ሳቅ ነው ቤት ውስጥ ያለው። ሪፖርቱ አስገራሚ ነው። ሶስተኛውን አቅርቢ ስትባል ሶስተኛውማ ይሄ የተከበረው ካቢኔ ነው አለች። እንዴት? ስንት ድሃ ባለበት፣ ስንት የመንገድ ችግር ባለበት፣ ስንት የውሃ ችግር ባለበት፣ ስንት ሊሰራ የሚችል ስራ እያለ 5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች። ጊዜና ሀብት ማባከን የነበረብን ስንት ቁም ነገር እያለ ለዚህ ጉዳይ የዚህን ጊዜ ሰው ደነገጠ። የገባው ሰው እሺ አራተኛው ሲባል እንዴ ስራ የላችሁም እንዴ እናንተ 5 ጅል ለመስማት ለቁም ነገር መታችሁ ማታቁ ሰዎች፣ ለስራ ሪፖርት መታችሁ ማታቁ ሰዎች፣ ገና ለገና 5 ጅል ሲባል ለመሳቅ፣ ለማላገጥ፣ ለማሾፍ ስራችሁን ጥላችሁ እዚህ የተቀመጣችሁ ሰዎች ስለ መንገድ ስራ ሪፖርት ቢሆን ጥሩ ነው፣ ስለ እርሻ ቢሆን ጥሩ ነው። ስለ 5 ጅል ለመስማት ምን ታደርጋላችሁ እዚህ? የዚህን ጊዜ ቅድም ይስቅ ያሽካካ የነበረው ግማሹ እየለቀቀ መሄድ ጀመረ ቤቱ። 5ኛው ጅል ይሄ ሚዲያ ስብስብ ነው አለች። መንገድ ተጀምሮ የቆመ፣ ስኳር ፋብሪካ ተጀምሮ የቆመ፣ ሆስፒታል ተጀምሮ የቆመ፣ ስንት የሚዲያ ጩኸት የሚፈልግ ስራ እያለ 5 ጅል ይለያል ተብሎ ይሄን ለመዘገብ ይሄን ይሁነኝ ብሎ ቁም ነገር ብሎ የተሰለፈው ሚዲያ 5ኛ ጅል ነው አለች። መጨረሻ ላይ ቂል ማለት አለች፣ ጅል ማለት አለች ለማይረባ ጉዳይ የሚረባ ሀብትና ጊዜ የሚያባክን ነው አለች። የሚረባ ነገር ለማግኘት መድከም ችግር የለውም። ለማይረባ ጉዳይ ግን ጊዜና ሀብትን ማባከን የመጨረሻ ጅልነት ነው። እየተነጋገርን ያለነው ስለ እኩልነት ነው፣ ስለ አንድነት ነው፣ እኩል ስለመልማት ነው፣ እኩል ስልጣን ስለመያዝ ነው፣ እኩል የኢትዮጵያን ታሪክ ስለማሳየት ነው። ይሄ ብርጭቆ እኮ የኢትዮጵያ ታሪክ ገና ሲነሳ ይሄኛው ወገን ያለቅሳል፣ ይሄኛው ይስቃል። ሲቀመጥ ይሄ ያለቅሳል፣ ይሄ ይስቃል። በወንድሙ የሚስቅ በሀገሩ ታሪክ የሚያላግጥ እንዴት ነው ይበለጽጋል? ቁም ነገሮች አሉ እንዳነሳችሁት፣ አሁን መንገድ፣ መብራት፣ ውሃ፣ አንዱ ጋር ሄዶ መነገድ፣ ይሄ መወያየት አለብን። ኢምፖርታንት ነገር ነው። ግን ወንድም ወንድሙን ጠልቶ፣ ወንድም ወንድሙን ገሎ፣ ወንድም ወንድሙን አራክሶ የተሰራን ቁም ነገር የሚታይን ነገር አጠልሽቶ ምን ፋይዳ ይገኛል? ከዚህ ውስጥ ምን ቁም ነገር አለ? ይሄን እንደ ሀገር ማሰብ፣ መወያየት፣ መመካከር ያለብን ጉዳይ ነው። ሁሉም ጋር ብትሄዱ ህዝቡ እንደናንተ ነው፣ ንጹህ ነው፣ ሰላም ይፈልጋል፣ ልማት ይፈልጋል፣ መለወጥ ይፈልጋል። ግን የሆነ ቀለም እየቀቡ ስለሚያታልሉት ሰላም ፈላጊ ነኝ የሚለው ሰላም የሚያደፈርሰውን ኃይል ይደብቃል። ደብቆ መንግስቱ ወይ ሰላሜን አምጣ ይላል። ሰላም ያለውማ አንተ ጓዳ የደበቅከውን ሰላም አደፍራሽ ስታወጣ ይመጣል። ሌላ መንገድ የለውም። እኛ ሌላ ሀገር ወሮን ቢሆን ኖሮ ይታይ ነበር። ችግሩ ያለው ውስጣችን ነው። በማይረባ ጉዳይ ነው ጊዜያችንን ሀብታችን የምናባክነው። በሚረባ በሚፈይድ ነገር ሀገርን በሚያለማ ነገር ላይ ብናውለው አብዛኛው ችግር ሊቀረፍ ይችላል። ጊዜያችንን በመልካም ነገር በጥሩ ነገር ብናጠፋ ይሄን መላው ኢትዮጵያ ሕዝብ ቆም ብሎ ማሰብ መጠየቅ ያለበት ይመስለኛል። ያን ካደረገ አያያዛችን መንገዳችን የሚያመላክተው ነገር መለወጥ እንደምንችል ስለሆነ ልንቀየር እንችላለን።